የኑሮ ውድነትን ለመቀነስ ነጋዴው ምን ማድረግ አለበት? ህግ በፈቀደለት አሰራር ገብቶ እንዲሰራ ምርት ካለበት አካባቢ ምርት ወደሚፈለግበት አካባቢ ሲያቀርብ እኛ ምን ደግፈው ድጋፍ ምንድነው? የማስተሳሰር ስራ እንሰራለን። እነዚህ ምርቶች ሻል ባለ መጠን እንዲቀርቡ ማድረግ ተመጣጣኝ ፍሰት ያለው ምርት በከተሞች ለማቅረብ እድል ሰጥ። ስለ ኑሮ ውድነት ስናነሳ በሰላም ጊዜ ከነበረው ተጨማሪ በርደን ይልቁንም ትልቁን ፈተና የገጠመው ይሄ ነው። ህብረተሰቡም ይሄን በየአካባቢው እንዲታገለው የሚጎዳ ሸማቹን የሚጎዳ ጥቅሙን የሚያሳጣ ተግባር እየፈጸመ ያለን ቡድን አትጠቅመንም ረፍ መባል አለበት። እንዲህ ብሎ አገር መገንባት አለ እንዴ? እንዲህ ብሎ ህብረተሰብን ማገልገል አለ እንዴ? ለህብረተሰቡ የሚበላ የሚጠጣ ነገር እንዳይደርስ ከልክሎ ለህዝብ መታገል አለ እንዴ? የኑሮ ውድነት ማረጋጋት ስራን እየሰራን ያለን በዚህ ፈተና ውስጥ ሆነን ነው። በህገወጥ መንገድ የመክበር የመስራት ፍላጎቱ ከፍተኛ ስለሆነ ወቅቱን የሚመጥን ስራ እንስራ ብለን ለመግባባት ጥረት ቢደረግም በዛ ልክ አይደለም። አሁን ከአካባቢ አካባቢ ይለያያል። አንዱ ከተማ ጠበቅ ሲያደርግ አንዱ ላላ ይላል። አንዱ አመራር አንዱ ሙያተኛ ጠበቅ ሲያደርግ አንዱ ሙያተኛ ላላ ያደርጋል። እና በተፈጥሮ ህገወጥነት የራሱ ባህሪ እንደተጠበቀ ሆኖ ወቅቱ የፈጠረው የጸጥታ ችግር ደግሞ ያመጣውን ተደራቢ ተጽዕኖ በሚመክት መንገድ እንስራ ብለን እንደዛ ነው እየሄድን ያለ። ለበዓል ዝግጅት አድርገናል። በቂ ምርት እየተመረተ ነው። የእንስሳት ውጤቶች ዶሮ፣ እንቁላል፣ የደለቡ ከብቶች፣ በግ፣ ፍየል ዝግጅት ተደርጓል። አምራቾችን ለይተናል። ቀድመው ይሄን የሚያመርቱ አካላት ይሄን የሚያደልቡ አካላት ቀድሞ ተለይተው ስራ ተሰርቷል። በሁሉም አካባቢ ስራ ተሰርቷል። ሰው በቂ እንቁላል ይኖራል፣ በቂ ዶሮ ይኖራል። ይሄ ደግሞ የተመረተው ምርት በአግባቡ ጤናማ በሆነ የግብይት ስርዓት እንዲመራ እኛ ጊዜያዊ የገበያ ማዕከሎችን አዘጋጅተናል። መደበኛው የገበያ ማዕከል እንዳለ ሆኖ ሰው በቅርብ እንቁላል እንዲያገኝ፣ በቅርብ ዶሮ፣ በቅርብ ወተት እንዲያገኝ ጊዜያዊ የገበያ ማዕከሎች ተመቻችተዋል። ባዛሮች ተዘጋጅተዋል። ባህር ዳር ጭምር ባዛር እየተዘጋጀ ነው። በብዙ ከተሞች ባዛር እየተዘጋጀ ሰው ደላላ ሳይገባው ሸማቹ በእነዚህ ማዕከሎች ሄዶ ለበዓል የሚሆን ምርት በተመጣጣኝ ዋጋ እንዲሸምት የማድረግ ስራ በስፋት እየተሰራ ነው። ይሄ ብቻ አይደለም። የበዓል ጊዜ የቆዳ ውጤት ይኖረናል። ቆዳ ለሀገር ኢኮኖሚ አንድ የውጭ ምንዛሬ ግኝት ነው። ለፋብሪካዎቻችን ግብአት በማቅረብ ረገድ ትልቅ አቅም አለው። የቆዳ ማዘጋጃ መጋዘን ቦታ በጊዜያዊነት እንዲሰጧቸው እነሱ ገንብተው ወደ ስራ እንዲገቡ አንዱን ችግራቸውን ፈተነላቸው። ጨው ከአፋር ነጋዴዎች ጋር ተነጋግረን ጨው እንዲቀርብ ማድረግ ይችላል።